ሰላም ሰላም ለዩቲዩብ ተከታታዮች እንዴት ናችሁ? ሁሉም ሰግላል እንጂ ያው ተከታይ የለኝም። ወደፊት እንደው ከሰራው ልጄ ነው እና እንድታበረታቱኝና እንድታስለምዱኝ እፈልጋለሁ። እመቤት ካሳ ፎሎ ሰብስክራይብ አድርጊ። እስኪ ታውቂያለሽ ከዚህ ድሮ ከፍፄ ጋር እያለሽ ነው ማቀሽ ማለት ነው። የዛሬው እመቤት ካሳ ሳትሆኚ የድሮ ፍፄ ጋር ያኔ የዛኔ ሰብስክራይብ ማድረግ አድርጉ ማለት በማትችይበት ሰዓት ማቀሽ ማለት ነው። እስኪ ውዴ እህቴ ሰብስክራይብ አድርጊ እሺ። የኔ እናት እወድሻለሁ። ልጅሽን ፈጣሪ ያሳድግልሽ። ሰብስክራይብ አድርጊ። ወዳችኋለሁ። አስቀምጧለሁ በቃ ግማሽ ሰዓት አይቆይብኝም ሲቦካ ማለት ነው። ወዲያውኑ ይቦካል። እኔ ወዲያውኑ ስሪ ካሉኝ ወዲያውኑ ሰርቼ አደርስላቸዋለሁ። በአንድ ሰዓት ውስጥ ፈጣይር ጋግሬ ጨርሳለሁ። ጅብን ዛተር በተለያዩ አይነት ነገር ሰርቼ ጨርሳለሁ ማለት ነው። እዚህ ጋር ደግሞ ስጋ ቀቅያለሁ ማለት ነው። ስጋ ስትቀቅሉ ለምሳ አሁን አውጥቼ ፍሮን ውስጥ ነው የማደርገው ይህንን ስጋ ማለት ነው። በስሏል። ኩከር ከሌላችሁ አያስፈልግም። ትንሽዬ የሻይ ማንኪያ ቤኪንግ ሶዳ ታረጋላችሁ። ቤኪንግ ሶዳ ስታረጉ እንደዚህ ብስል ያደርጋል፣ ያበስሏል ማለት ነው። ሴትዮዬ ሳሎና ምናምን ነገር ስለማትጠቀም እኔ አንዴ ቀቅለዋለሁ፣ አንዴ ባህራት አድርጌ መሹ ነው ማለት ነው። ይህን ደግሞ ፍሮን ውስጥ ነው ማደርገው። ይህንን ፍሮን ውስጥ አድርጓለሁ በቂቤ ምናምን አረግና አሁን ከዚህ በኋላ አንድ ማንኪያ ቂቤ ከመረቅ ውስጥ አውጥቼ አንድ ማንኪያ ቂቤ ነጭ ሽንኩርት ፈጭቼ አንድ ላይ ሚክስ አድርጌው ፍሮን ውስጥ አስገባዋለሁ እና ስጨርስ ደግሞ ታያላችሁ ማለት ነው። እና በስሏል። በጣም ኩከር ውስጥ አሁን በጣም በ2 ደቂቃ ውስጥ ያበስላል። ካልቻላችሁ ደግሞ ኩከር ከፈነዳ ፊታችሁን ያበላሻል። መጥፎ ነው ኩከር እና በሰከንድ ይበስልላችኋል። ቤኪንግ ሶዳ የዚህ ግማሽ ወይም የሾርባ ማንኪያ ሳይሆን የሻይ ማንኪያ ግማሽ ስታረጉበት ብስል ያደርገዋል። ብስል አይቆይም በሰከንድ ማለት ነው። አሁን እኔ በስሎልኛል። አሁን አውጥቼ ፍሮን ውስጥ ማስገባት ይቻላል።